ጸጉሬን ቆረጥከኝ አይደል? ይቆጫል። ምን ማለት ነው ይቆጫል ማለት? በቃ እንግዲህ ይቆጫል ብያለሁ፣ ይቆጫል። የመጀመሪያዎቹ 7 ዓመታት ለሕይወታችን እጅጉን ወሳኝ ናቸው። ከዚያን ጊዜ በኋላ መቼም ያን ዕድል ዳግም አታገኙትም። እነዛ 7 ዓመታት 70ዎቹን ዓመታት ይወስናሉ። የሕይወቴ የመሠረት ድንጋይ የሚጣለው በእነዛ 7 ዓመታት ነው። እናም በጣም በሚገርም የነገሮች መገጣጠም በእነዛ 7 ዓመታት ከወላጆቼ ተርፌያለሁ። እስከ 7 ዓመቴ ወላጆቼ ጋር አልኖርኩም። ያለ አንዳች ተጽዕኖ የፈለግኩትን እያደረግኩ በአያቶቼ ፍቅር ረስርሼ ነጻነቴ ቅንጣት ሳይነካ አያቶቼ ዘንድ ነበር የኖርኩት። እናም ከ7 ዓመቴ በኋላ ወላጆቼ ጋር ስመጣ ሙሉ ለሙሉ በራሴ የምመራ ነጻ ሰው ሆኛለሁ ማለት ይቻላል። በራሴው ሰማይ ላይ እየበረርኩ ነው። ክንፎች እንዳሉኝ አውቄያለሁ። በራሴው ክንፍ ለመብረር የማንንም እርዳታ እንደማያሻኝ አውቄያለሁ። መላው ሰማይ የራሴ መሆኑን ተረድቻለሁ። እና ከሰው ምን እፈልጋለሁ? ምንም። የማንንም ምሪት ጠይቄ አላውቅም። እናም የትኛውንም ምክርና ምሪት አሻፈረኝ እንዳልኩ ነው። ይሄ ድፍረት ነው። እኔ በራሴ ማወቅ ያቅተኛል። ምክር የምትሰጡኝ፣ አቅጣጫ የምትጠቁሙኝ በበጎ ተነሳስታችሁ መሆኑ ይገባኛል። ለዛ አመሰግናለሁ። ግን አንድ ያልተረዳችሁት ነገር አለ። በራሴ ማድረግ እችላለሁ። ዕድሉን ስጡኝ፣ አሳያችኋለሁ። ዕድሉን ብቻ ስጡኝ፣ ብቃቴን ታያላችሁ። ጣልቃ አትግቡብኝ እንዳልኩ ነው። በመጀመሪያዎቹ 7 ዓመታት በጣም የለየልኝ ግላዊ ለራሴ በራሴ ማስብ ሰው ሆኛለሁ። ከዚያም በኋላ እኔን መመለስ አልተቻለም። ከኔ ጋር አጓጉል ጨዋታ መጫወት የማያዋጣ ሆነ። ቀስ በቀስ ሁሉም እየተረዳው መጣ። ወደ ቤት የምገባው በአባቴ ሱቅ አልፌ ነበር። ምክንያቱም የቤተሰባችን መኖሪያ ከአባቴ ሱቅ ጀርባ ነበር። ስለዚህም ሁሌ ወደ ቤት ስገባ ከቤትም ስወጣ በአባቴ ሱቅ አልፌ ነው። እናም ደግሞ ዝም ብዬ አይደለም የማልፈው። ስገባም ስወጣም ዓይኔን ጨፍኜ ነው። ይሄ እንግዳ ነገር ነው ይላል አባቴ። ከውጭ ወደ ቤት ስትገባም ሆነ ከቤት ስትወጣ 4 ሜትር የሚሆን ርቀት ነው። ግን ሁሌ ዓይንን ጨፍነህ ነው የምትወጣው የምትገባው። ምን የሚሉት አባዜ ነው ደግሞ ይሄ? ሱቁን ማየት ስለማልፈልግ ነው። አንተን እንዳጠፋ እኔንም እንዲያጠፋኝ አልፈልግም። ፈጽሞ ማየት አልፈልግም። ምንም አይነት ፍላጎት የለኝም። ማየት ራሱ ያስጠላኛል አልኩት። በዛ ከተማ ውስጥ ካሉ እጅግ የተዋቡ የጨርቃጨርቅና የልብስ ሱቆች መካከል አንዱ ነው። ምርጥ ምርጥ ልብሶች አሉት። እኔ ግን ዓይኔን ጨፍኜ ነው የማልፈው። ማየት አልፈልግም። እስቲ አሁን ዓይንን ብትከፍት ምን እንዳትሆን ነው ይላል አባቴ። አይታወቅም። ሐሳቤ ሊሰረቅ ይችላል። ምንም ነገር ሐሳቤን እንዲሰርቀኝ አልፈልግም እለዋለሁ። ያኔ ሊሳለው ልክ እንደ ሴት ልጆች ጸጉሬ ረጅም ነበር። ህንድ ውስጥ ወንድ ልጆች ያን ያክል ጸጉራቸውን አያሳድጉም። ቢያንስ ያን አይፈቀድም ነበር። እናም ያን ረጅም ጸጉሬን ለቅቄ ዓይኔን ጨፍኜ የአባቴን ሱቅ አቋርጬ ስወጣና ስገባ የአባቴ ደንበኞች እንዴ ይህች ዓይኗን ጨፍና የምትገባና የምትወጣ ሴት ልጅ የማን ናት ሲሉ ታፈረ። ምን ላድርግ አልሰማኝ አለ ይላል አባቴ። በጣም ተበሳይቷል። መበሳጨት አይገባም። አንድ ሰው ወንድ አለኝ ሴት ምን ችግር አለው? መብቱ ነው ይበል። እኔ ላይ ምን ለውጥ ያመጣል? ምንም። እሱ ግን ወንድ ልጁ ሴት ስለተባለ በጣም ተናዷል። ተራ ሐሳቤ እኮ ነው። ህንድ ውስጥ ወንድ ልጅ ሲወለድ ደስታ ነው፣ ጭፈራ ነው፣ ጮቤ ነው የሚረግጠው ቤተሰቡ። ለጎረቤት ሁሉ ጣፋጭ ይታደላል። ሴት ልጅ ከተወለደች ግን ምንም የለም። ምንም። ሰፈሩ ጸጥ ካለ፣ ምንም ታምቡር፣ ምንም ጭብጨባ፣ ምንም ከበሮ ካልተደለቀ ወዲያው ይገባቸዋል። ሴት ልጅ ነች የተወለደችው ማለት ነው። እናም ማንም ሄዶ የሚጠይቅ የለም። ምክንያቱም ቤተሰቡ እንደ ስድብ ነው የሚቆጥረው። አንተም ሄዳ አትጠይቅም፣ እነሱም ሴት ልጅ ወለድን አይሉህም። እንዲሁ ግን ያስታውቃሉ። አባት ፊቱን ጥሎ አኩርፎ ከተቀመጠ በቃ ሴት ልጅ ነች የተወለደችው ማለት ነው። እናም አባቴ እንዲህ አለ፣ እንዴ ወንድ ልጅ አለኝ፣ ሴት ልጅ በመውለዴ በንዴት የተቃጠልኩት ሳያንሰኝ። አንድ ቀን ግን በጣም ተናደደ። ምክንያቱም እንዴ እች ዓይኗን ጨፍና ወደ ቤት የገባችው ያንተ ልጅ ነች ብሎ የጠየቀው ሰው በጣም የተከበረ ሰው ነበር። የአውራጃው ግብር ሰብሳቢ ነው ሰውየው ሱቅ ውስጥ ተቀምጦ እንደ ልማዴ ዓይኔን ጨፍኜ ስገባ እንዴ የማን ልጅ ነች እቺ ደግሞ ዓይኗን ጨፍና የምትገባው? እንዴ ምንድነው ነገሩ? ልብሱ የወንድ ልብስ ነው፣ ብዙ ኪሶች አሉት፣ ኪሶች ውስጥ ደግሞ ብዙ ድንጋዮች እንዴ አለ። ያኔ ሊሳለው ልብሶቼ ብዙ ኪሶች ነበራቸው፣ ትልልቅ ኪሶች። እነሱስ ደግሞ ከወንዝ መሰበስባቸው የሚያማምሩ የተለያየ ቀለም ያላቸው ድንጋዮች፣ ጠጠሮች ሞልቼ ነው የምዞረው። ማታ ስተኛ ድንጋዮችንና ጠጠሮችን ከኪሴ አውጥቼ አልጋ ስር አስቀምጣለሁ። ጠዋት ስነሳ ኪሴ ውስጥ ከትቼ እወጣለሁ። አሁን ይሄ ሁሉ ጠጠርና ድንጋይ ምን ይሰራልሃል? ይላል የፈረደበት አባቴ። ምንም አያገባም። አንተ ካዝናውስ የምትሰበስበው ብርና ሳንቲሞች ምን ይሰራልሃል? እንዴ እሱማ ገንዘብ ነው ሲል፣ ይሄም የኔ ገንዘብ ነው እለዋለሁ። ምን ይበል ጭጭ።
እናም አባቴ ምን ላድርግ አለ ለሰውየው። ተቃጠል ሲለኝ ነው። እሱማ ወንድ ነው ሴት አይደለችም። ዛሬ ግን ይሄ የሚያሰድበኝን ጸጉሩን ካልቆረጥኩት እኔ አይደለሁም። አሁንስ በቃኝ አለና ጨርቅ በሚቆርጥበት መቀስ ጸጉሬን ቆረጠኝ። ምንም አላልኩም። አባቴ ፈራ። ምን ነው ዝም አልካለኝ? ያውቀኛላ ዝም እንደማልል። አሁን ባደረግከው ነገር ይቆጭሃል አልኩት። ምን ማለት ነው ይቆጭሃል ማለት? ምን ልታደርግ ነው አለ አባቴ። በቃ እንግዲህ ይቆጭሃል ብያለሁ፣ ይቆጭሃል። ወዲያው ቤታችን ፊት ለፊት ወዳለው ጸጉር አስተካካይ ሄድኩና ጸጉሬን ላጨኝ አልኩት። ጸጉር አስተካካዩ በጣም የምወደው የሚያምር ሰውዬ ነው። ሱሰኛ ነው፣ የኦፒየም ሱሰኛ። ምርጥ ሰው ነው። ግን አንዳንዴ የአንዱን ጉንጭን ጺም ላይቶ ሌላኛውን ረስቶ ጥሎ ሊሄድ ይችላል። አንተ ጸጉር ማስተካከያ ወንበር ላይ ተቀምጠህ አንገቱ ዙሪያ ጨርቅ ብቴ ታስሮ ግማሽ ጉንጭ ተላይቶ፣ እሱ ግን የለም። ተነስተ እንዳትፈልገው ማንም የሄደበትን የሚያውቅ የለም። ደግሞ ጉንጭ ግማሹ ተላይቷል። እንዴት ብለህ? በጣም አስቸጋሪ ሰው ነው። እኔ ግን ብቸኛ የምወደው ሰው እሱን ነው። ጸጉር ሲያስተካክል ሰዓታት ነው የሚፈጀው። በዛ ጊዜ ውስጥ በዓለም ካሉ ነገሮች ጋር የማይገናኙ 1001 ነገሮች ሊነግር ይችላል። በጣም ነው የሚመቸኝ፣ እወደዋለሁ አወራሩ። እናም ከሱ ሰውዬ ነው ናቱር። አዎ ናቱር ነው ስሙ። ከሱ ሰውዬ ነው የሰው ልጅ አንጎል እንዴት እንደሚሰራ የተረዳሁት። አዎ ለመጀመሪያ ጊዜ ከሰው ልጅ አንጎል አሰራር ጋር የተዋወቁት በሱ ነው። ምክንያቱም አስመሳይ ሰው አይደለም። በጭንቅላቱ የመጣለትን ነገር ሁሉ ነው የሚያወራው። ለነገሩ በጭንቅላቱና በአፉ መካከል ምንም አይነት ልዩነት የለም። በአእምሮ የመጣውን ሁሉ ያወራዋል። በአእምሮ ከአንድ ሰው ጋር ከተጣላ ወዲያው ድምፁን ጮክ አድርጎ መሳደብ ይጀምራል። ማንም እኮ የለም አጠገቡ፣ ብቻውን እኮ ነው። እኔ ብቻ ነኝ ከማን ጋር ነው የምትጣላው ማልለው። ስለዚህ በጣም ነው የሚወደኝ። በጣም ከመውደዱ የተነሳ እሱ ጋር ጥፍሬን ለመቆረጥ ሲሄድ አስከፍሎኝ አያውቅም። የዛለት ሄድኩና ካካ አልኩት። ካካ ነው የምንለው። ካካ ማለት አጎት ማለት ነው። ዛሬ የኔና ያንተ ጓደኝነት ይለይለታል አልኩት። ምን ነው አለኝ። ካካ ዛሬ ከቀልብ ከሆንክ ጸጉሬን ሙልጭ አርገላጨኝ ስለው ምን ችግር አለው አለኝ። ከቀልቡ አይደለም ማለት ነው። ቢሆን ኖሮ እምቢ ላይ ነበር። ምክንያቱም ህንድ ውስጥ አንድ ሰው ጸጉሩን የሚላጨው አባቱ ሲሞት ብቻ ነው። እናም በደንብ አድርጎ ይሄን ኦፒየም ወስዷል። ምንም ሳያንገራግር ጸጉሬን ሙልጭ አርጎ ላጨኝ። በጣም ጥሩ አልኩኝ። እኔም ወደ ቤት ስመጣ አባቴ ያየኝና ምንድነው አለኝ። ምንም ጸጉሬን በመቀስ ቆረጥከው፣ እኔም ትንሽ አሳጠርኩት። ችግር የለውም መልሶ ያድጋል። ምንም የሚያሳስብ ነገር የለም። ካካ ደግሞ ፈቃደኛ ነበር። ላጨኝ አልኩት። እሺ አለኝ። ምንም አላስከፈለኝም፣ በነጻ። ደንበኛ በሌለ ሰዓት መምጣት ትችላለህ፣ ከፈለግ ጸጉሬን ሙልጭ አድርጌ ላጨሃለሁ፣ ሂሳብ አታስብ፣ አላስከፍልም ብሎኝ ነበር። ስለዚህ በነጻ ስለተላጨው አታስብ። እኔ ካካ ነጻ ደንበኛ ነኝ። ምክንያቱም ማንም የሚሰማው የለም፣ ብቸኛ የምሰማው እኔ ነኝ። ግን ይሄ ያደረግከው ነገር ችግር እንደሚያመጣብኝ ጠፍቶ ነው አለ አባቴ። ወዲያው ችግሩ መጣ። አንድ አባቴ ደንበኛ መጣና እንዴ ምን ተፈጠረ እንዴ የዚህ ልጅ አባት ሞተ እንዴ አለ። ሆሆ አለ አባቴ፣ ሴት ብትሆን ይሻለኝ ነበር። አሁን እኮ ገደልከኝ፣ ሞትኩ እኮ። በፍጥነት ይሄ ጸጉር ማደግ አለበት። በላሁኑኑ እዛ የኦፒየም ሱሰኛ ካካ ጋር ሂድና ጸጉር በቶሎ የሚያሳድግ ቅባት እንዳለው ጠይቀው። እኔ ነኝ ጥፋተኛው። አሁንማ በቃ መላው ከተማ እንደ ሞትኩ ነው የሚያስበው። አንተ ደግሞ የማትደርስበት ቦታ የለም። መላው የከተማው ሰው ግልብጥ ብሎ ነው የሚመጣው። እናም የከተማው ሰው አባቴ ሞቷል እያለ እየተጠራራ መጣ። እኔ ደግሞ የማልሄድበት ቦታ የለም። ሰዎች መላጣይን ሲያዩ የፈጣሪ አለ አባት ሞተ እንዴ ይሉኛል። ይሆናል እላቸዋለሁ። እና ታዲያ ጸጉሬን ዝም ብዬ ላጫለሁ። ሰዎች ወደኛ ቤት ይጎርፉ ጀመር። ምሽት ላይ ቤት ስመጣ የከተማው ሰው ግልብጥ ብሎ መጥቶ አባቴ ኧረ አለው አልሞትኩም ይላል። ያ የመጨረሻ ሆነ። አባቴ ከዚያን ጊዜ በኋላ ምንም ነገር አድርጎኝ አያውቅም። እንደፈለግኩን ምንም ነገር አላድርግህም አለኝ አባቴ። ምክንያቱም አንተ ላይ የሆነ ነገር ማድረግ ማለት የባሰ መከራ መጥራት ነው። ምንም ነገር አልጠየቅኩም። የራሴን ነገር ነው ያደረግኩት። አንተውን አላስፈላጊ በሆነ መልኩ በሥራዬ ውስጥ ጥልቅ ያልክብኝ አልኩት።